ቀይ ቦኔት ያደረገ ኃይል ሁሉ ጊዜ አሸናፊ ነው ተብሎ ነው የተቀመጠው ጠቅላይ ሚኒስቴራችን። አነስተኛ ነባር ባለበት ከብላቴ የሚወጡ እንደገቡ ውጊያዎችን የሚቀይሩበት ሁኔታ በጣም ሰፊ ነው። ከዚህም የተነሳ ነው በተቋም ደረጃ በመንግስት ደረጃም ባለቀይ ቦኔቶቹ የመሬት ላይ ድሮኖች ናቸው፣ የውጊያ ማርሽ ቀያሪዎች ናቸው ተብሎ የተሰየመና እንደ ሀገርም ተሸላሚ የሆነ ክፍል የሆነበት ምክንያትም በብላቴ መሰልጠኛ ማዕከል የሚሰጥ ስልጠናና ከዛ ሰልጥኖ የሚወጣ ኮማንዶ በእውነቱ ከሆነ ሁኔታዎች የሚቀይሩ ናቸው።